ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን የደረሰን ዜና አለ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ጦር ተከዜን መሻገሩ ተገለጸ። ምሽቱን ዋልድባንና ማይጠምሪን በወረራ መያዙን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። የህወሓት አርሚ 1 የተባለው ጦር ተከዜን አልፎ በማይዳጉሳ በኩል በኢንሲያና በተከዜ መጋጠሚያ ወደ ዋልድባና ማይጠምሪ መግባቱን ከደረሰን መረጃ ለማወቅ ተችሏል። በአካባቢው የሰፈረው የአብይ አህመድ ሰራዊት ምንም አይነት እንቅስቃሴ አላደረገም። እንደራያ ሁሉ የአብይ አህመድ ጦር የህወሓትን ሰራዊት መንገድ ከፍቶ ወረራውን እንዲፈጽም እንዳደረገው ነው የልሳነ ግፏን አመራር አባል ለአንከር ሚዲያ የገለጹት። ከሳምንታት በፊት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በግንቦት 30 ወልቃይት እንገባለን ያሉትን ጊዜ ጠብቆ ተከዜን የተሻገረው አርሚ 1 11ኛ 17ኛና 44ኛ ክፍለ ጦሮቹ የወልቃይት መንደሮችን ለመውረር መዘጋጀታቸው ታውቋል። ሰሞኑን በሽሬ ተፈናቃዮችን ሲያስታጥቅ የቆየው ህዝባዊ ወያኔ ሓርነት ትግራይ ህወሓት ሌሎች አርሚዎቹንም ማስጠጋቱ እየተነገረ ነው። አቶ አብዩ በለው የወልቃይት ጠገዴ ጠለምት ልሳነ ግፏን አመራር አባል ለአንከር ሚዲያ የህወሓትን የወረራ ተግባር በማረጋገጥ አካባቢው በከፍተኛ ውጥረት ላይ እንደሆነ ይናገራሉ። በጣም አመሰግናለሁ አቶ አብዩ በለው የወልቃይት ጠገዴ ጠለምት የልሳነ ግፏን አመራር አባል። አሁን አንድ መረጃ ሰምተን ነበር። ህወሓት አንደኛ አርሚውን ይዞ ተከዜን ተሻግሯል የሚል መረጃ ሰምተን ነበር። ይሄ መረጃ ትክክለኛ ነው? መረጃው ትክክለኛ ነው። አሁን ህወሓት በተለይ አንደኛ አርሚ የሚለውን ኃይሉን ተከዜን ተሻግሮ በተለይ በኢንሲያና ተገዜ መገጣጠሚያ በኩል አሻግሮ እየገባ ነው። በአሁኑ ሰዓት እየገባ ነው ያለው። ከፍተኛ ኃይል ነው እየገባ ያለው። 17ኛ 11ኛና 44ኛ የሚለው ኃይሉ በሙሉ አቅም ወደ ተከዜ ተጠግቷል። በተለይ ይሄ ማይዳጉሳ የሚባለውና ዋልድባ ያሉ አካባቢዎች ናቸው። ዋልድባን ወሯል፣ ማይጸምሪን ወሯል። እየሆነ ያለው አሁን ባለበት ሁኔታ ወልቃይት ድንበር ተጠግቷል ነው ወይስ ምንድነው ሊባል የሚችለው? ተከዜን ተሻገሩ የሚለው በራሱ ወልቃይት መሬት መግባት ማለት አይደለም ነው። ወልቃይት ስፔሲፊካሊ የተለያዩ ቦታዎች ይሁን እንጂ በአጠቃላይኛ ወልቃይት ስንል ወልቃይት ጠገዴ ጠለምት ነው። አጠቃላይ ፓኬጅ ነው። የወል ስማቸው ነውና ወደ ወልቃይት ከዛ በኋላ ወደ መንደሮች ወይም ወደ ተለያዩ የወልቃይት አካባቢዎች የሚደረገው እንቅስቃሴ የሰዓታት ወይም የቀናት ጉዳይ ነው እንጂ ወልቃይት ገብተዋል ነው። ተከዜን እስከተሻገሩ ድረስ ተከዜን ተሻግረው ማጥቃት እስከፈጸሙ ድረስ ወልቃይት ተወሯል ነው የምንለው። አጠቃላይ አንድም ሶስትም እንደሆኑ ሁሌም እንናገራለን። የሚነጣጠል አይደለምና ወልቃይት መሬት ውስጥ ነው ያሉት ማለት ነው። በወልቃይት ዘብ በዚህ በሰላም ዘብ በሚባለው በህዝቡ በኩል ምን እየተደረገ ነው? ምን ያጸፋ ምላሽ አለ? በምን ሁኔታ ላይ ነው ያለው? አካባቢው ያለው አሁን በአሁኑ ሰዓት በተጠንቀቅ ነው። ሁሉም እንግዲህ አሁን ነው እየተፈጸመ ያለው። ከዚህ በፊትም ህዝባችን በተጠንቀቅ ነው ሲጠብቅ የነበረው፣ በተጠንቀቅ ነው ያለው። በዚህ አጋጣሚ ያለኝም መረጃ የአካባቢው ሁኔታ ሁሉም ሰው በተጠንቀቅ ነው ያለው። መረጃው ለሚመለከታቸው አካላት፣ ለዞን ለወረዳ አመራሮች፣ ለአካባቢው የጸጥታ ኃላፊዎች ለሁሉም መረጃው እንዲደርስ ተደርጓል። ወደ ህዝባችን እንግዲህ ሌሊት ነው አሁን ምሽት ነው ኢትዮጵያ ወደ ህዝብም የሚደርስበትን ሁኔታዎች እየጣርን ነው። ስለዚህ ሁሉም በተጠንቀቅ ያለ ስለሆነ ህዝባችን ይህንን ወረራ ለመመከት ከምንጊዜም በላይ ዝግጁ መሆኑን እናውቃለን። የሚቀጥለው ሂደት ይህንን ወራሪ ኃይል በመጣበት አቅምና መጠን መክቶ አዋርዶ መመለስ ነው። ይሄ ደግሞ ለዚህ ህዝባችን እና መላው የአማራ ህዝብ ዝግጁ መሆኑን እናውቃለን። እንግዲህ አሁን ሰሞኑን በዚህ ወደ አዳርቃይ አካባቢ ከፍተኛ ጥቃት ነው የፈጸመው። የተለያዩ መረጃዎችንም እየተከታተልን ያለ ነው። አላማቸው ወልቃይትን ለመያዝ ለመቆጣጠር ነው በኃይል። በሽሬ አካባቢ ሰሞኑን በተፈናቃይ ስም የሚገቡ የትግራይ ተወላጆችን መሳሪያ ሲያስታጥቅ እንደነበረ ሰምተናል። ስለዚህ ምናልባት ተፈናቃይ ሆነው የሚገቡት በኋላ ላይ መሳሪያ አንስተው ሊዋጉ የሚችሉበት እድል ሰፊ እንደሆነ ነው የሚነገረው። እንደው መከላከያ ዝም ብሏል። በአብይ አህመድ በኩል ምንም እየተደረገ ያለ ነገር የለም። ምንድነው የሚጠበቀው? አሁን ልክ እንደ ራያ ወሮ በመያዝ በኃይል ዳግም አካባቢውን ለመቆጣጠር ነው? ከመጀመሪያው ጀምረን አብይ አህመድ አስተዳደር ወይም አሁን ያለው የብልጽግና
አስተዳደር በአማራ ህዝብ ላይ ክህደት ፈጽሟል። በተለይ ደግሞ በወልቃይት ጠገዴ ጠለምት በራያ ህዝብ ላይ ክህደት ፈጽሟል። ይህ ክህደቱ ማረጋገጫው ህወሓትን በፕሪቶሪያው ስምምነት መሰረት ትጥቅ ማስፈታትን ትቶ ወይም የፕሪቶሪያውን ስምምነት መተግበር ትቶ ህወሓትን መንግስት ሆን ብሎ ሲያስታጥቅ እንደነበር ሀገር ያወቀው ፀሐይ የሞቀው እውነታ ነውና ይሄ ክህደት ተፈጽሟል። አሁን በዛ ክህደት መሰረት ምናልባትም አብይ አህመድ አስተዳደርና በህወሓት አስተዳደር የጓዳ ስምምነት መሰረት ወልቃይትን ጠገዴን ጠለምትን ልክ እንደ ራያ አሳልፎ ለመስጠት ሙሉ ስምምነት እንዳደረጉ እንረዳለን። ምልክቶቹም ያሳዩት እሱን ነው። እየተፈጸመ ያለውም ደግሞ ያ ራያ ላይ የተፈጸመው አይነት ወረራ ወልቃይት ጠገዴ ጠለምት ላይ እንዲፈጸም ግሪን ላይት ለፉ የሚል ሁኔታዎችን አመቻችቶ ሰዓቱን ጠብቆ እየተፈጸመ ያለ እንደሆነ ነው የምንረዳው። አጠቃላይ እየተፈጸመ ያለው በህዝባችን ላይ ክህደት ነው። መንግስት ወይም አገዛዙ እየፈጸመ ያለው መከላከያም ጭምር በዚህ ውስጥ ተሳታፊ ሆኖ ህዝባችንን ለጥቃት ለወረራ አሳልፎ እየሰጠበት ያለበት ሁኔታ ነው ያለው። በተመሳሳይ ደግሞ የአማራን ህዝብ ትግል ለመድፈቅ በዚህ በመከላከያ በኩል አዲስ ጥቃት እየተፈጸመ ነው ያለው። አዲስ ዘመቻ ተከፍቷል። እንግዲህ ይሄ የተቀነባበረ በሁለቱም በኩል የተጠና ህዝባችንን ሳንዱች ለማድረግ ሁለት ጦርነቶችን ወይም ሁለት ግንባሮችን በአንድ ጊዜ እንዲዋጋ ሆን ተብሎ ታስቦ የተደረገ በተጠና መንገድ የተደረገ ነው። እንግዲህ ውጤቱን አብረን የምናየው ይሆናል። ህዝባችን ግን ለዚህ ፍጹም ዝግጁና ቆራጥ እንደሆነ አምናለሁ፣ አውቃለሁ። እንግዲህ የሆነ ያለው ይሄ ነው። መሳይ አቶ ብዩ እንግዲህ ሁኔታውን እንከታተላለን። አሁን ከመሸ የሆነ ጉዳይ ስለሆነ አጠቃላይ ሁኔታውን በቅርበት ለመከታተል እንደምንችል ለተመልካቾች እንገልጻለን። እንደው በመጨረሻ ምን ማለት ይቻላል? አሁንም የምንተማመነው በህዝባችን ነው። ወራሪውን የህወሓት ኃይል ሰብሮ ራሱንም አካባቢውንም ነፃ ያወጣው ህዝባችን በከፈለው ከባድ መስዋዕትነት ነው። አሁንም የምንተማመነው በህዝባችን ነው። በሁሉም አቅጣጫ ያለው ህዝብ፣ የአማራ ህዝብ፣ የአማራ ፋኖ፣ የአማራ ልዩ ዘብ ሁሉም በዚህ ሰዓት ፊቱን ወደ ጠላት ነው ማዞር ያለበት። የሚያሳዝነው ሁለት ጠላት ነው የገጠመን፣ ሁለት ጦርነት የተከፈተብን፣ በሁለት በኩል እየተወጋ ነው ህዝባችን ያለው። ነገር ግን ይሄንንም በድል ተወጥቶ ታሪክ እንደሚጽፍ ታሪክ እንደሚያስመዘግብ ምንም ጥርጥር የለኝም። ስለዚህ ህዝባችን በተጠንቀቀ ቆሞ ይሄንን ጦርነት በድል ለመወጣት ከምንጊዜውም በላይ ሁኔታዎችን ነቅቶ እንዲጠብቅ፣ አመራሮቹን የሚሰጡትን መመሪያ እንዲከታተል፣ ከማንጊዜም በላይ መናበብ እንዲኖር፣ ከምንጊዜም በላይ ሁሉም ኃይል ሁሉም አቅም ተሰባስቦ ወደ ጠላቶቻችን እንዲዞር መልእክቴን ማስተላለፍ እወዳለሁ። አደራ ማለት እወዳለሁ። በተረፈ ግን ያለውን ሁኔታ እየተከታተልን ከታችም ካሉ አመራሮች የሚተላለፉትን አንዳንድ መልእክቶች እንዲሁ የምናደርስ ይሆናል። ህዝባችን መረጃዎችን በንቃት እንዲከታተል አደራ እላለሁ። ለተሰጠኝ ድል በጣም አመሰግናለሁ። ድል ለህዝባችን። በሌላ በኩል እየጨመረ የመጣውን የአብይ አህመድ የምርኮኛ ቁጥር ለማስተናገድ የሚያስችል የምግብና ሌሎች ድጋፎች እንዲደረጉለት የአማራ ፋኖ ጎንደር እዝ ለዓለም አቀፉ ማህበረሰብ ደብዳቤ በትኗል። የአብይ አህመድ አገዛዝ ምርኮኞችን ለመቀበል ፈቃደኛ ባለመሆኑ ቀይ መስቀልን ጨምሮ ዓለም አቀፍ ተቋማት ድጋፍ እንዲያደርጉ ነው በተበተነው ደብዳቤ የተጠየቀው። አርበኛ ዮሐንስ ንጉሱ የጎንደር እዝ ህዝብ ግንኙነት ክፍል በጎንደር በአራቱም ቀጠናዎች ውጊያ ላይ ነን ይላል። የአማራ ፋኖ ጎንደር እዝ አጠቃላይ አብዛኞቹ ክፍለ ጦሮች ወደ አውደ ውጊያ እንዲገቡ ማድረግ ተችሏል። መላ ጎንደር ዋና መስመሮች ጠላት የተቆጣጠራቸው ከተሞችን ኢላማ ያደረጉ ጠላትን የሚደመስሱ አጠቃላይ ቆራርጦ የሚያስቀሩ ብርቱ እንቅስቃሴዎችን በትስስር ጀምሯል። በዚህ መሰረት ዛሬ አጠቃላይ የጎንደር አካባቢዎች ማለትም በደቡብ ጎንደር፣ በሰሜን ጎንደር፣ ማዕከላዊ ጎንደር እንዲሁም ምዕራብና ምስራቃዊ የጎንደር አካባቢዎች አውደ ውጊያዎች ተጀምረዋል። የጎንደር ከተማ በከበባ ውስጥ ትገኛለች። በአሁኑ ሰዓት ምናልባትም ከደቂቃዎች በኋላ ነጻ የመሆን ዕድል ይኖራታል። እዛ ውስጥ የደባርቅ ዳባቱን ከተሞች አንዳንድ ቦታ በጥምር አንዳንድ ቦታ የጎንደር ብቻ ብርጌዶችና ክፍለ ጦሮችን በማሰለፍ አውደ ውጊያዎች እየተደረጉ ይገኛሉ። በደንቢያ ሁለት ከተማ ፍራንኪስታና ወለድባ እንዲሁም ግራርጌ አካባቢ እንዲሁም አዘዞ ዙሪያ አሁኑ ሰዓት ውጊያና የውጊያ እንቅስቃሴዎች ተፈጥረዋል። አምባ ጊዮርጊስን ሙሉ በሙሉ ተቆጣጥረናል። ደባርቅን እንዲሁም ዳባትና
ዳራን አካባቢዎች ጨምሮ የመተማ ቀጠናዎችን፣ የደንቢያ ቀጠናዎችን፣ አብዛኞቹን ቀጠናዎች ጠላትን ከፋፍለን እየመታን እያፍረከረክን እያስመደመድነው እንገኛለን። በዚህ አጋጣሚ እጃቸውን ለመስጠት ፈቃደኛ የሆኑት በምርኮ ብር የሆኑ እጃቸውን እንዲሰጡ እየተደረገ ነው ያለው። ቀሪዎቹ ግን ማሻፈረ ብለው የብልጽግናን ቡድን የጥቂት ፍላጎት ሲል መስዋዕትነት እንዳይከፍል ቤተሰብ ዘመድ እንዲናገር እየደወለ እንዲናገር በስልክ በደብዳቤ በአካል በሚተመቸው የግንኙነት አግባብ የሰራዊት አባላት የሆነ በአማራ ክልል ውስጥ ያለ አጠቃላይ ህይወቱን እንዲያድን ያደረገውን ጥሪ እንዲቀላቀል፣ ከዛ ውጭ ግን የማያዳግም እርምጃ እየተወሰደ ይቀጥላል ማለት ነው። አርበኛ ዮሐንስ እንግዲህ በእናንተም በአርበኛ ባየ ቀናው በአማራ ፋኖ በጎንደር የዳባትን ከተማ ዛሬ እንደተቆጣጠሩ ሰምተናል። በአጠቃላይ በጎንደር የሚካሄደው እንቅስቃሴ ተጠናክሮ ቀጥሏል። የጻፋችሁትም ደብዳቤ አለ ለዓለም አቀፉ ማህበረሰብ በተለይ ለቀይ መስቀል እርዳታ እንዲደረግ፣ ምክንያቱም ከፍተኛ ቁጥር ያለው ምርኮኛ በእጃችሁ ስለሚገኝ ለነሱ ቀለብና ለአንዳንድ ነገሮች። እስቲ ምንድነው የጻፋችሁት ደብዳቤ? የጻፍነው ደብዳቤ በተመለከተ በስልክ ግንኙነት ለማድረግ ተሞክሯል ከዓለም አቀፍ ቀይ መስቀል ማህበር ጋር። ምርኮኞችን በውጊያ መስዋዕትነት ከፍለን ህይወታቸውን እኛ መስዋዕትነት ከፍለን እነሱ ህይወታቸውን አድነን ለቤተሰብ ተረከቡ እያልናቸው ነው። ለእነሱ እንዲረከቡ እንደገና ቤተሰቦቻቸው ጋር እንዲያገናኙ ደህንነታቸው እንዲጠበቅ ሕክምና እንዳደርጉላቸው ድጋፍ እንዳደረጉላቸው የሎጂስቲክስ ድጋፍ እንዳደርጉላቸው ያስፈልጋል። ይሄ ደግሞ መደበኛ ስራቸው መካከል አንዱ ነው። ይህን ጥሪ አድርገናል። በተደጋጋሚ ሌሎች ሰብአዊ መብት ተሟጋቾችን ጠይቀናል። አምባገነኑ የአብይ አህመድ አገዛዝ ግን ነጻ እንቅስቃሴ እንዳያደርጉ በሀገሪቱ የሚገኙትን የሲቪክ አሶሲዬሽኖች ዓለም አቀፍ የሆኑ በሀገሪቱ የሚንቀሳቀሱትን ጭምር ያልተፈለገ ተጽዕኖ ስለሚያደርግባቸው በምንፈልገው ልክ ምርኮኞችን ሊረከቡን አልቻሉም፣ ወይም ደግሞ ሊጎበኛቸው አልቻሉም። ጫና እንዳለባቸው ደርሷል። በዚህ ምክንያት ግን ምርኮኞችን የመቀለብ ዕዳው ምርኮኞችን የማሳከም ዕዳው በእኛ እጅ ነው ያለው። እዚህ በድጋሚ ጥሪ ያቀረብነው በዚህ ምክንያት ነው ማለት ነው። የአህመድ አገዛዝ ደግሞ ምርኮኞችን በተመለከተ ምንም ከማለት ተቆጥቧል ማለት ነው። ያገኛችሁት ምላሽ የለም እስካሁን ከዓለም አቀፉ ማህበረሰብ ከቀይ መስቀልም ሆነ ከሌላው አካል? ሌሎች አካላቶችን እንዳልኩ ተጽዕኖ ምክንያት የመገናኘት ዕድሉ አስቸጋሪ ሆኖብናል። ከዓለም አቀፉ ቀይ መስቀል ማህበር ጋር ግን በስልክ እንዲረከቡ የቀረበላቸውን ጥያቄ ለማስፈጸም የሚቸገሩ መሆኑን የሚቸገሩበት ምክንያት ደግሞ አሁን ያለው በነጻነት የሰብአዊ እርዳታ አገልግሎት መስጠት አስቸጋሪ የሆነ እንደመጣ ጠቅሰዋል ማለት ነው። ከዚህ ውጭ ግን አሁንም ግፊት አድርጎ ዓለም አቀፍ ማህበረሰብ የሰብአዊ መብት ጉዳይ ነው። እነዚህም ምርኮኞች እንዲረከበን እንፈልጋለን። እስከዛው ደህንነታቸውን ጠብቀን እናቆየ